የህዝብ ጤና ጥበቃ አገልግሎት ለምን አስፈለገ? የህዝብ ጤና ጥበቃ በሽታን ለመከላከልና ለመቆጣጠር አስፈላጊው ክፍል ነው። ስለዚህ በሽታ እንዴት ይከሰታል? በሽታ ለመሰራጨት 3 ወሳኝ አካላት አሉት። ተቀባይ፣ ወኪል፣ አካባቢ። እነዚህ 3ቱ በሽታ እንዲከሰት ምክንያታዊ ክፍሎች ናቸው። በሽታ እንዲስፋፋ እነዚህ ሁሉም ክፍሎች ወሳኝ ናቸው። ወኪል ማለት ጀርም፣ ኬሚካል ወይም ሰውነታችንን ለበሽታ የሚያጋልጥ ሁኔታ ወይም መጎዳት፣ ቫይረስ፣ ባክቴሪያ፣ ራዲዬሽን ወይም ጨረር፣ የአካል አደጋ፣ ኬሚካልስ። ተቀባይ ማለት ለበሽታ የሚጠቁ ሰውና እንስሳት፣ ለምሳሌ ልጆች፣ ጎረቤት፣ የቤት እንስሳ፣ እኛው ራሳችን። አካባቢ ማለት ደግሞ በዙሪያችን ባሉ ነገሮች በኩል ተዟዙረው ወኪልን ወደ ተቀባይ የሚያደርሱ መንገዶች ናቸው። አየር፣ ውሃ፣ ምግብ፣ የፍሳሽ ማስወገጃ። እነዚህ በአካባቢያችን ያሉ ክስተቶች ለጤናችን ጥራት ወይም መጓደል አስተዋጽኦ ያደርጋሉ። ወረርሽኝ ሲከሰት ኤፒዴሚዮሎጂ ላቦራቶሪ፣ የጤና ጥበቃ በሽታውን ለማስቆም አብረው ይሰራሉ። ኤፒዴሚዮሎጂ የሚያተኩረው ተቀባይ ላይ ሆኖ እነዚህን ይጠይቃል። ማን፣ መቼ፣ እንዴት። ላቦራቶሪ የሚያተኩረው ወኪል ላይና የሚጠይቀው ደግሞ ምንድን ነው። የጤና ጥበቃ ስፔሻሊስት የሚያተኩረው በአካባቢ ላይ ነው። የሚጠይቀው ደግሞ እንዴት፣ ለምን። ኤፒዴሚዮሎጂ፣ ላቦራቶሪ እና የጤና ጥበቃ አገልግሎት አንድ ላይ በሽታን ይቆጣጠራሉ። እንዴትና ለምን በሽታው ተከሰተ የሚለውን ጥያቄ መመለስ በሽታው ከወኪል ወደ ተቀባይ እንዳይሄድ የሚያስችሉ መንገዶችን እንድናገኝ ይረዳሉ። ስለዚህ ወደ 3ቱ የበሽታ መሰራጫ ምክንያቶች ይመልሰናል። ኤፒዴሚዮሎጂ፣ ላቦራቶሪ እና የጤና ጥበቃ አገልግሎት አንድ ላይ የበሽታ መሰራጫ ምክንያቶችን ወደ በሽታ መከላከያ ጋሻነት፣ በሽታው በዙሪያችን ባሉ ምክንያቶች ከወኪል ወደ ተቀባይነት እንዳይደርስ ይሰራሉ። ለምሳሌ ሳልሞኔላ ጀርም ብዙ ጊዜ በጥሬ የዶሮ ስጋ ውስጥ የሚገኝና ሰዎችን ሊያሳምም የሚችል ነው። ቤተሰብ ለመመገብ ወጣ ይላል። ምግብ ቤቶች ሳልሞኔላ ወደ ቤተሰብ እንዳይዛመት የተለያዩ ጥንቃቄዎችን ያደርጋሉ። እጅ መታጠብ፣ ጸረ ተባይ፣ ጓንት መልበስ። ስለዚህ የጤና ጥበቃ ለምን ያስፈልጋል? የጤና ጥበቃ አገልግሎት በሽታው እንዴትና ለምን ተከሰተ የሚለውን ይመልስልናል። ወረርሽኝን እንዴት ማስቆምና ወደፊትም እንዴት መከላከል እንዳለብን ያስረዳናል። በአካባቢ ጥበቃ አማካኝነት ወኪሎች ወደ ተቀባይ እንዳይሄዱ ይከላከልልናል። በአጠቃላይ የህዝብ ጤና አገልግሎት በሽታን ለመከላከልና ለመቆጣጠር ወሳኝ ነው።